ስለመጣሽ ደስ ብሎኛል። እሺ ምንም አይደል። የምር ግን ምሳ እንብላ ብዬ ስደውልልሽ የምትመጪ አልመሰለኝም ነበር። እንዴ እንዴት አልመጣም? ነፃ ምግብ እኮ ነው። እንደሱማ ከሆነ ቁርስ በልተን እንለያያለና። እንዴ በጣም ደስ ይለኛል። ይኸውልህ አንተ ብቻ በጠዋት ደውልልኝ እሺ? ፍቅረኛው ይባላለሽ እንዴ? ከመብላታችን በፊት ማወቅ ስለፈለግኩ ነው። አይ የለኝም። ምን ካለኝ መጥቶ እንዲበላ ብለህ ነው? አይ ልጠይቅሽ ብዬ ነው። እኔ ባልና ልጅ ካለው እሱ ጋር አብሮ መሆን ስለማልፈልግ ነው። አዎ እኔም ልጅ አልወድም። እና ልጅ ካልወደድሽ ቅድሜ ልጆች ምጭት ውስጥ ምን እየሰራሽ ነበር? እንደማልወዳቸው ልነግራቸው። አየሻት አይደል? እኛን አስቀምጣን እንደፈለገች ስትሆን። ለነገሩ አንቺም ለእናትሽ ነው የምታግዢው። እንደውም ከአሁኑ ምረጭ፣ ከኔና ከሱ። በቃ ተነሳ ልጁ። አንድ አፍታ ሄደን ጡትሽን ጠባ ጠባ አድርገሽ ወደ ቤት እንሄዳለን። ሰርፕራይዝ! እንዴ ምን ልታረግ ነው የመጣኸው? ያው እኔና ስንታየው ናፍቀሽን እኮ አይንሽን እንየው ብለን የመጣ ነው። እና እዛው ቤት ሆናችሁ ፎቶ ላይ አታዩትም እንዴ? ስንታየው በአካል ማየት ፈለገቻ። በዛ ላይ ጠረንሽ ናፍቋታል፣ ፈገግታሽም ናፍቋታል፣ መንካትም ናፍቋታል። ዞር በላት አንቺ ምሳ ልትበይ ነው አይደል? ቢያንስ ስንታየውን ምሳዋን አጥቢያት። ይኸውልህ ልጁ ሳይመጣ ቶሎ ከዚህ ብትሄድ ነው የሚሻለው። እሺ በብርጭቆ አድርጊልኝና መንገድ ላይ እየሄድን እንጠጣለን። ማን ነው ትጠጣለች? ይኸውልህ በኋላ አንተም ስታዩን በምን ተመታ እንዳትሉ ብትሄዱ ነው የሚሻላችሁ። ምን ፈልገው ነው? እንትን ለማኞች ናቸው። ቢጠብቁኝ አንተ ማለቴ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን።